ዌልካም እንዴት ናችሁ? አለሁላችሁ። እኔ በዛሬ ቪዲዮ ይዤላችሁ የመጣሁት አሊኤክስፕረስ ላይ ዲስካውንት የምታገኙባቸው 3 መንገዶችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቴሶል እባላለሁ። ይህ ቻናል ቴሶል ይባላል። እንደነት ጠቃሚና አስተማሪ ኢምፖርቲንግ ቲፖች እና የተለያዩ መረጃዎችን ስለምለቅላችሁ ሰብስክራይብ ማድረግ እንዳትረሱ። ከቻናሌ አናሊቲክስ ባገኘሁት መረጃ ግን አብዛኞቻችሁ የዚህ ቻናል ተከታታይ ናችሁ፣ ግን ሰብስክራይብ አላደረጋችሁም። ስለዚህ ሰብስክራይብ ብታደርጉና ቪዲዮን ላይክ ብታደርጉት እኔን ስለሚያበረታታኝ ይህንን ብታደርጉ አሳስባለሁ። ከዚህ በፊት በተደጋጋሚ በሰሯቸው አሊኤክስፕረስ ቪዲዮዎች ላይ አብዛኛውን ዲስካውንት የምታገኙባቸውን መንገዶች መስራቴ ይታወቃል። ነገር ግን ዛሬ ይዤላችሁ የመጣሁት ሜቢ ከዚህ በፊት በነበሩት ቪዲዮዎች ላይ ያልጠቀስኩት ብዬ ያሰብኩትን ነገር ነው። 3 ነገሮች ነው የምንመለከተው። ሁለቱ ከዚህ በፊት ባሉ ቪዲዮዎች ላይ ሜንሽን የተደረጉ ናቸው። እሱን እንደ ሪካፕ አሳያችኋለሁ ማለት ነው። የመጀመሪያው ግን ብዙ ጊዜ ሜንሽን አላደረኩትም። እሱም በዚህ ቪዲዮ ከነ ሪስኩ እነግራችኋለሁ ማለት ነው። ይህም ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። ስለዚህ የመጀመሪያው አሊኤክስፕረስ ላይ ዲስካውንት ለማግኘት መጠቀም የምትችሉት መንገድ በፔር ኦርደር ማድረግ ነው። በፔር ኦርደር ማድረግ ማለት አብዛኛው ጊዜ ኦርደር ስታደርጉ አንድ ዕቃ ከምታዙ ይልቅ 2 ወይም ደግሞ ከዛ በላይ ዕቃዎችን በአንድ ላይ ማዘዝ ዲስካውንት ያስገኝላቸዋል ማለት ነው። ይህ እንዴት ዲስካውንት ያስገኝልናል ካልን እንደምታውቁት አሊኤክስፕረስ ላይ $10 በላይ ዕቃ በምታዙ ጊዜ ሺፒንግ ፊ በነፃ ነው የሚሆነው ማለት ነው። ልክ ሺን ላይ ደሴም $200 በላይ ዕቃ ስታዙ ፍሪ ሺፒንግ እንደሚሆነው አሊኤክስፕረስ ላይም $10 በላይ ብቻ ካዘዛችሁ ዕቃዎች ፍሪ ሺፒንግ ያደርጉላችኋል ማለት ነው። ይህንን በማድረግ ዲስካውንት ማግኘት በቀላሉ ትችላላችሁ። ይህንን በምታደርጉ ጊዜ አብሮ የሚመጣ ግን ሪስክ አለው። ያ ሪስክ ምንድን ነው ብለን እንመልከት። ይህንን በምታደርጉ ጊዜ ለምሳሌ አንድ ዕቃ የምታዙ ከሆነ ከዚህ በፊት ሺፒንግ ፊው እንዲቀርላችሁ ብላችሁ 2 ወይም ደግሞ ከዛ በላይ ዕቃዎችን አንድ ላይ አድርጋችሁ በምታዙ ጊዜ ኦፍ ኮርስ በደንብ ዲስካውንት ይኖረዋል። ግን ይዞ የሚመጣው ሪስክ አለ። ያ ሪስክ ምንድን ነው? ዕቃችሁን ካዘዛችሁ በኋላ ወደ ኢትዮጵያ ከመጣ በኋላ እንደምታውቁት በካስተምስ በኩል ነው የሚያልፈው። በካስተምስ በኩል በሚያልፍ ጊዜ እናንተ አንዳንድ ዕቃ እያደረጋችሁ የምታዙ የነበራችሁትን አንድ ላይ ሰብሰብ አድርጋችሁ ወይም ደግሞ 2 ታዙ የነበራችሁትን 3 4 አድርጋችሁ አዛችሁ በምታስመጡ ጊዜ አንደኛ በአንድ ፓኬጂንግ ነው፣ በአንድ ካርት ስለሆነ የሚሆነው በአንድ ፓኬጂንግ ነው የሚመጣላችሁ። አንድ ላይ ተያይዞ በአንድ ሰው ስም ነው የሚመጣላችሁ ማለት ነው። ስለዚህ ይህ ምን ያደርጋል? በካስተምስ በኩል በሚያልፍ ጊዜ አንደኛ ፎር ፐርሰናል ዩዝ ላይሆን እንደሚችል ጥርጣሬ ውስጥ ይገባሉ። ምክንያቱም እንደምታውቁት ማምጣት የሚቻለው ፎር ፐርሰናል ዩዝ ነው እንጂ ለንግድ ለማትረፍ ዕቃዎችን ማምጣት አይቻልም። ስለዚህ ወደ ጥርጣሬ ይከታችኋል። በዛ ያለ ዕቃ በአንድ በምታመጡ ጊዜ ለንግድ ወይም ደግሞ አትረፎ ለመሸጥ ነው ወደሚለው ሐሳብ ይመራችኋል። ወደዚህ ሐሳብ መምራቱ ደግሞ እነዛ ዕቃዎች ላይ ቀረጥ እንዲጣልባችሁ ጉምሩክ እንዲይዘው ይሆንባችኋል ማለት ነው። ስለዚህ ሪስኩን የምትወስዱ ከሆነ ግን ትልቅ የሆነ ዲስካውንት ነው የምታገኙበት። ምክንያቱም እኔ አንዳንድ ጊዜ ኖቲስ አደርጋለሁ $7 ዕቃ አዝዤ ወደ $13-14 መከፍልበት ጊዜ አለ እስከነ ሺፒንጉ ማለት ነው። ስለዚህ ያን ዕቃ $7 ሁለቴ ባዘው ግን በዛ በ$14 ዕቃውን 2 ማግኘት ይችላል። ሺፒንጉ ሲነሳልኝ ማለት ነው። ኦልሞስት ብቻ ከሁለቱ ዕቃ ላይ ወደ $10 ታተርፋላችሁ። ጥቅም አለው በዛ ልክ። ሪስኩንም ግን አብሬ መናገር ስላለብኝ ከዚህ ሪስክ ጋር እናንተ የምትወስዱ ከሆነ ዲስካውንት ለማግኘት እና ብራችሁን ሴቭ ለማድረግ በጣም ምርጥ መንገድ ነው። የመጀመሪያው ወይ ይሄ ነው። ሁለተኛው ወይ ብዙዎቻችሁ ታውቁታላችሁ፣ ኮይን በመጠቀም ነው። ስለ ኮይን ከዚህ በፊት ቪዲዮ ሰርችላችኋለሁ። ቻናሌ ውስጥ ገብታችሁ ማየት ትችላላችሁ። አሁን ግን አጠር አድርጌ ለመንገር ያህል አሊኤክስፕረስ ላይ የኮይን ሲስተም አለ። ያንን ኮይን እርን የምታደርጉት የመጣላችሁን ዕቃ ሪቪው በማድረግ ሊሆን ይችላል፣ ወይም ደግሞ የተለያዩ ዴሊ ሎጊኖችን በማድረግ እነዛን ኮይኖች መሰብሰብ ትችላላችሁ። እነዛን ኮይኖች ከሰበሰባችሁ በኋላ ሾፕ በምታደርጉ ጊዜ ከእያንዳንዱ ከምትገዟቸው ዕቃዎች ላይ ዲስካውንት ማግኘት ትችላላችሁ ማለት ነው። ኦፍ ኮርስ ብዙ ብር አይደለም ዲስካውንት የሚያደርግላችሁ፣ እውነቱን ስለሆነ የምነግራችሁ ብዙ ብር አይደለም። ግን በጊዜ ሂደት በምታዙ ጊዜ በተደጋጋሚ የምታተርፉ ብር የሆነ ያህል ሊሆን ስለሚችል ጥቅም አለው ማለት ነው። ኢቭን ትንሽም ቢሆን የምታተርፉት ብር
ብዙ እቃዎችን በምታዙ ጊዜ ጥሩ ብር ሴቭ ታደርጋላችሁ፣ ወጫችሁን ይቀንስላችኋል ማለት ነው። ስለ ኮይን የተብራራውን ቪዲዮ የምትፈልጉ ከሆነ ስክሪን ላይ የሆነ ቦታ አስቀምጥላችኋለሁ፣ ወይም ደግሞ ቻናሉ ውስጥ ገብታችሁ የኮይን አጠቃቀም የሚለው ቪዲዮ ማግኘት ትችላላችሁ ማለት ነው። ሁለቱም መንገዶች ተመልክተናል። ሶስተኛውን የመጨረሻው ደግሞ የሚሆነው ዲስካውንት ታይሞችን ጠብቆ ኦርደር ማድረግ ነው ማለት ነው። አብዛኞቻቸው አይኑ ላታስተውሉት ትችላላችሁ፣ ወይም ደግሞ ልታውቁት የምትችሉት ልትኖሩ ትችላላችሁ። ነገር ግን እንደኛ እያመጣን ለምንሰራ ሰዎች በጣም አሪፍ ታይም የምንላቸው ታይሞች እነዚህ ዲስካውንት ታይሞች አሉ። ስለዚህ እነዚህን እናንተ ጠብቃችሁ ትራክ አድርጋችሁ ኦርደር ማድረግ አለባችሁ። በዋነኝነት የሚታወቁት ይሄ የክሪስማስ የነጮቹ ጊዜ ክሪስማስ ታይም አዲስ ዓመታቸው ላይ በጣም ዲስካውንት ይስተዋላል። ስለዚህ ሁለቱን እኔ ለምሳሌ ያህል የነገርኳችሁ፣ እናንተ ግን ዲስካውንት የሚኖርባቸው የተለያዩ ጊዜያትን እየጠበቃችሁ ኦርደር በማድረግ አትሊስት ከአንድ ዕቃ ላይ እስከ $4-5 ዲስካውንት ሊኖሩ ይችላል። ስለዚህ ይህንን ጊዜ በአግባቡ እንድትጠቀሙ እያልኩኝ ኒው ይር ላይ እና በተለይ ደግሞ ክሪስማስ ላይ በደንብ ተከታትላችሁ ኦርደር ማድረግ አለባችሁ ማለት ነው። እነዚህን 3 መንገዶች በመጠቀም የምታዙትን አይተሞች ላይ የተለያዩ ዲስካውንት ማግኘት ትችላላችሁ። በዚህ ቪዲዮ ኮሜንቶች ላይ በተለያዩ ቪዲዮዎች ኮሜንት ላይ እና በቴሌግራም በኩል ደግሞ አንሰክሰስፉል ኦርደር እና በተለያየ በመልቲፕል አካውንት እንዴት ነው ዌልካም ዲል የምንጠቀመው የሚል ደግሞ የተለያየ ጥያቄ እየደረሰኝ ነበር። እሱንም አብሬ ልመልስላችሁ በዚህ ዌልካም ዲል በፊት እንደምታውቁት ብዙ ሲስተሙ ስትሪክት አልነበረም። ስለዚህ ሰው ሌላ ኢሜል አውጥቶ በድጋሚ አሊኤክስፕረስ አፕሊኬሽኑ ደልተው ጭኖ ሎጊን አድርጎ ዌልካም ዲል ሁለተኛ ይጠቀም ነበር ከዚህ በፊት። አሁን ግን ያ ሁሉ ነገር ቀርቷል። ሲስተማቸው አፕዴት ተደርጓል፣ ወይም ደግሞ ባጭሩ አሁን ብዙ ተጠቃሚ ስላለ ፍላግ አድርገውታል የኛን ሀገር ማለት ነው። በዚህ ምክንያት በተደጋጋሚ ኦርደር ስትሞክሩ ከአንድ ጊዜ በላይ ላይሰጣችሁ ይችላል። ኢቭን አሁን የመጀመሪያዎቻቸውም ኦርደር ሆኖ ብዙ ሰዎች አንሰክሰስፉል ዲሊቨሪ አንሰክሰስፉል ኦርደር አንሰክሰስፉል እያለ ያስቸግራቸው ሰዎች አሉ። ያም የሆነበት ምክንያት በብዛት ብዙ ተጠቃሚ በአንዴ ስለኖረ ነው። በእርግጠኝነት ታውቃላችሁ አሊኤክስፕረስ ላይ ከባይቢት በፊት እኔ ብዙ ሰው ሾፕ አያደርግም ነበር። አሁን ባይቢት ከመጣ በኋላ ብዙ ዩዘሮች ይኖረዋል ማለት ነው። ይህን ኦፖርቹኒቲ ክሬት አድርጓል። በዚህ ምክንያት ብዙ ሰው አሁን ላይ ስለሚያዝ ፍላግ አድርገውታል። በጣም ቁጥጥር ሴኪዩሪቲን ጨምረዋል። በዚህ ምክንያት ነው እየሰራላችሁ ያለው ነው፣ በሌላ ምክንያት አይደለም። ይህን ሶልቭ ለማድረግ ግን ኦልድ አካውንት ብትጠቀሙ እዛ ላይ በሬጉላር ፕራይስ ይሰራላችኋል። ከዛ በተረፈ የሚሰራ ሰክሰስፉል ዲሊቨሪ ሳይ ዌልካም ዲል መጠቀም የምትችሉበትን መንገድ እያጣራሁኝ ያንን ባገኘው ጊዜ ቪዲዮ መሰራላችሁ ስለሚሆን ላይክ ማድረግ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ይህ ቪዲዮ እንደተመቻችሁ አልጠራጠርም። ላይክ እንዳትረሳ።